ጤና ይስጥልኝ ሀብተ ገብረኤል ነኝ ከኮፒምስ። በዚህ ቪዲዮ የምንመለከተው ኮፒምስን ተጠቅመን እንዴት ፕላን ማድረግ እንችላለን የሚለውን ይሆናል። ቀጣይ እንዴት ሪፖርት እናዘጋጃለን የሚል ቪዲዮ ሰራላችኋለሁ። አሁን የምናየው እንዴት ፕላን ማዘጋጀት እንችላለን የሚለውን ይሆናል። አብራችሁን ቆዩ። በመጀመሪያ በኩል እዚህ ጋር ዳሽቦርዱ ጋር እንደምታዩት የፕሮጀክቱን ታይም ላይን ያሳየናል፣ ኮስት ያሳየናል። በዚህ በኩል ፕሮግረስ አለ። እዚህ ጋር ግን ፕሮግረስ ሪፖርት የሚለው ላይ ዳታ ስለሌለ ምንድነው የሚለን? ዳታ አቬሌብል አይደለም ነው የሚለን። ይህን አቬሌብል አይደለም የሚለን በምን ምክንያት ነው? እዚህ ጋር ቻርት ሰርቶ ነው የሚያሳየን። ፕላን የተደረገው ምን ያክል ነው፣ ኤክስኪዩትድ የተደረገው ምን ያክል ነው፣ የተከፈለው ምን ያክል ነው የሚለውን በግራፍ ነው የሚያሳየን። እስካሁን ድረስ ግን ፕላንም ሪፖርትም ያደረግንለት ነገር ስለሌለ ዳታ የለም ነው የሚለን። ነገር ግን አሁን ቀጣይ ፕላንና ሪፖርት ስናዘጋጅ ጀነሬት አድርጎ እዚህ ጋር ያሳየናል ማለት ነው። በቻርት ተመልሼ ያሳያችኋለሁ። አዲስ ፕሮጀክት ሲሆን ግን እንደዚህ ነው የሚለን፣ ኖ አቬሌብል ዳታ ነው የሚለን ማለት ነው። ቀጥታ የምንሄደው አሁን በግራ በኩል ፕላን ኤንድ ሪፖርት የሚላለ እሱ ጋር ክሊክ ስናደርግ ሁለት አማራጭ ይሰጠናል። ቢል ባይ ቢል እና ባይ ፕሮጀክት ነው። እዚህ ጋር ካስታወሳችሁ ቢል ኦፍ ኳንቲቲ ላይ ባለፈው ኦሪጂናል ላይ ሁለት ቢሎችን ክሬኤት አድርገን ነበረ፣ ቢል ዋን እና ቢል ቱ የሚባል። ፕላን ስናደርግም በእያንዳንዳቸው ቢል ነው ፕላን የምናደርገው። ለዛ ነው እዚህ ቢል ባይ ቢል የሚለን፣ በየቢሉ ፕላን እንድናደርግ ነው። የሁለቱም ቢሎች ደግሞ ደምሮ ባይ ፕሮጀክት የሚል ደግሞ ያሳየናል። ዊች ሚንስ እንዳጠቃላይ እንደ ፕሮጀክት ምን ያክል ፕላን ተደረገ፣ ምን ያክል ኤክስኪዩት ተደረገ የሚለውን ያሳየናል። በየአመቱ፣ በየኳርተሩ፣ በየወሩ፣ በየሳምንቱ እና በየቀኑ ከፋፍሎ ያሳየናል ማለት ነው። ፕላን ስናደርግ ግን የምናደርገው ቢል ባይ ቢል ነው። ባይ ፕሮጀክት ደግሞ ቶታሉን ደምሮ ያሳየናል ማለት ነው። ቢል ባይ ቢል የሚለው ላይ ክሊክ ላድርግበት። ሁለት ቢሎች ይመጡልኛል፣ ቢል ዋን እና ቢል ቱ። ቢል ዋን ላይ ክሊክ ሳደርግ እንደምታዩት አሁን ፕላን የምናደርግበት አመቱ የለም። ቅድም እንደነገርኳችሁ በየአመቱ፣ በየኳርተሩ፣ በየወሩ፣ በየሳምንቱና በየቀኑ ነው ፕላን የምናደርገው። ከፕሮጀክቱ መጀመሪያ ቀን ጀምሮ እስከ ፕሮጀክቱ መጨረሻ ቀን ድረስ እሱ የፕላኖቹን ስም ጀነሬት ያደርግልናል። እዚህ ጋር ጀነሬት ፕላን ኤንድ ሪፖርት የሚላለ እሱ ጋር ክሊክ እናደርጋለን። ይሄንን አንብቡት። ይሄ ምንድን ነው የሚላችሁ? የፕሮጀክቱን ኮሚንስመንት ዴት ይይዛን፣ ከዛ የፕሮጀክቱን ኤንድ ዴት ይይዛን። አሁን ለምሳሌ ፕሮጀክቱ የሆነ ቀን ቢሆን እና የፕሮጀክቱ ዱሬሽን ለምሳሌ 500 ቀን ቢሆን የፕሮጀክቱ ኮሚንስመንት ዴት ሲደመር 500 ቀን አድርጎ የፕሮጀክቱን ኤንድ ዴት ራሱ ካልኩሌት ያደርጋል። በፕሮጀክቱ መጀመሪያ እና በፕሮጀክቱ መጨረሻ በእነሱ መሀል ነው ፕላን የምናደርገው። ነገር ግን አሁን ለምሳሌ ኤክስቴንሽን ኦፍ ታይም ቢኖር፣ ጊዜ ማራዘሚያ ቢኖር እሱን ኮንሲደር ያደርጋል። ይሄድና ዱሬሽን የሚላል እዚህ ጋር በቀጣይ በምሰራላችሁ ቪዲዮ ኤክስቴንሽን ኦፍ ታይም ይኖራል። ኤክስቴንሽን ኦፍ ታይም ስታስገቡም በፕሮጀክቱ ኮሚንስመንት ዴት እና ኤክስቴንሽን ኦፍ ታይም ደግሞ የተሰጠው ግራንት የተደረጓችሁ ቀኖች አሉ። እነሱን ደምሮ የመጨረሻውን ቀን ካልኩሌት ያደርጋል። ኤክስቴንሽን ኦፍ ታይም ራሱ ብትጨርሱና ታይም ኦቨርራን ቢኖር እዚህ ጋር ታይም ኦቨርራን ሌላ ቪዲዮ ሰራላችኋለሁ። ታይም ኦቨርራን ታስገቡለታላችሁ። እሱን ታይም ኦቨርራን ኮንሲደር አድርጉ ይሰራላችኋል ማለት ነው። ጀነሬት ሪፖርት ትሉታላችሁ እዚህ ጋር የፕሮጀክቱን መጀመሪያና የፕሮጀክቱን መጨረሻ ቀን ይይዝና በሁለቱ መካከል ጀነሬት ያደርግላችኋል ማለት ነው የሪፖርቶቹን ስም። የስ ጀነሬት ልበለው። አሁን ጀነሬት እያደረገ ነው። እንደምታዩት አሁን ሁለት አመቶችን አመጣለን፣ 2025 እና 2026 which means ምን ማለት ነው? ወደኋላ ተመልሼ አንድ ጊዜ ባሳያችሁ ይሄ ፕሮጀክት የሚጀምረው ሜይ 2025 ነው። 2025 ይኖራል። የሚያልቀው መች ነው? ኦሪጂናሉ ኦክቶበር 26 ኖቬምበር 2026 ነው ማለት ነው። which means በ2026 ያልቃል። 2025 እና በ2026 መካከል ነው ማለት ነው ጀነሬት የሚያደርግልን ሪፖርቱ። አንዱ ቢል ግን ስንገባ 2025 አለ 2026 አለን። በሁለቱ መካከል ፕላን ማድረግ እንችላለን። ለምሳሌ 2026 ስገባ እንደምታዩት በኳርተር ከፋፍለው ያሳየናል። አንደኛው ኳርተር ላይ ብገባ በአንድ ኳርተር ውስጥ 3 ወራት አሉ፣ አፕሪል፣ ሜይ፣ ጁን። ናው የሚል እዚህ ጋር ጽሁፍ የምታዩት አሁን ጁን ላይ ስለሆነ ነው። ክሊክ እናደርጋለን። ከዛ እንዳለ በዊክ በሳምንት ከፋፍለው ያሳየናል። ከዛ አሁን ያለነው ዊክ 26 ላይ ነው። እሱ ጋር ክሊክ ስናደርግ በቀናት ያሳየናል። መንዴይ፣ ቲውስዴይ፣ ዌድነስዴይ፣ ተርስዴይ፣ ፍራይዴይ፣ ሳተርዴይ፣ ሰንዴይ። ዛሬ ማክሰኞ ነው። በዛሬ ፕላን እናድርግ ማለት ነው። እዚህ ጋር ማየት ያለባችሁ ለምሳሌ ማክሰኞ ነው። ይሄ
ለማክሰኞ ፕላን የተደረገውን እዚህ ጋር ማየት ትችላላችሁ። ይሄኛው ፕላንድ ነው። ከዛ ማክሰኞ ኤክስኪዩት የተደረገው የተሰራውን ስራ በገንዘብ እዚህ ጋር ማየት ትችላላችሁ። ማክሰኞ ከተሰራው ስራ ውስጥ ምን ያህል ፔመንት ጀነሬት ተደርጎ ምን ያክሉ ተከፍሏል የሚለውን እዚህ ጋር ማየት ትችላላችሁ ማለት ነው። እዚህ ጋር በኩል ፕሮግረስ ያሳያችኋል። ፕሮግረስ ኤክስኪዩትድ የሚለው ፕላን ካደረጋችሁት ምን ያክል ፐርሰንቱን ኤክስኪዩት አደረጋችሁ፣ ኤክስኪዩት ካደረጋችሁ ውስጥ ምን ያክል ፐርሰንቱ ተከፈላችሁ፣ የኛው ፔይድ ነው፣ ምን ያክሉ ተከፈላችሁ የሚለውን እዚህ ጋር ሰርቶ ያሳያችኋል ማለት ነው። ሶ ፕላናችሁን ስትጨርሱ እዚህ ጋር በኋላ ያሳያችኋለሁ። ሰሚት የምታደርጉት ፕላናችሁን ጀነሬት የምታደርጉት እዚህ ጋር ነው። ሪፖርታችሁን ስትጨርሱ በዚህ በኩል ይሆናል ማለት ነው። ይህንን በኋላ አሳያችኋለሁ። አሁን ለምሳሌ ማክሰኞ ላይ እንግባና ፕላን እናድርግ። ማክሰኞ የሚሰሩ ስራዎችን ፕላን እናድርግ። ሶ በግራ በኩል አድ አይተም የሚል አለ። እሱ ጋር ክሊክ እናደርግና ማክሰኞ የሚሰሩ ስራዎችን እንምረጥ። ለምሳሌ ሳይት ክሊራንስ 30 ካሬ ይቆፈራናል። ዲስክሪፕሽን ካለ እዚህ ጋር ዲስክሪፕሽን እንጽፋለን። ከዛ አድ እንለዋለን። ሌላ ተጨማሪ አይተሞችን ክሬኤት እናድርግ። ከሳይት ክሊራንስ በተጨማሪ በልክ ኤክስካቬሽን 20 ሜትር ኪዩብ ቆፈራን እንበል። ከዛ በተጨማሪ ኤግዛምፕል ስለሆነ C25 ኮንክሪት ኦር እዚህ ጋር C30 ኮንክሪት የሚል አለ። ሌላ ቦታ ላይ ደግሞ ሌትሰይ ይህን ያክል C30 ኮንክሪት ካስት ይደረጋል እንበል። ማክሰኞ የሚሰሩ ስራዎች እነዚህ ናቸው። 3 ስራዎች ናቸው ማክሰኞ የሚሰሩ ስራዎች። ሶ ፕላን የተደረገው አማውንት 10 20 30 ብሎ አሁን የሰራ ነው ማለት ነው። እሱ አለ። ሬታቸውን ከቢል ኦፍ ኳንቲቲ ነው የሚያመጣልን። ሶ ኳንቲቲውን እዚህ ጋር ይሰራልናል። ይሄ ሲባዛ ይሄ ፕላንድ በአማውንት በገንዘብ ደረጃ ደግሞ እዚህ ጋር ያስቀምጥልናል ማለት ነው። ሶ በዚህ በኩል የምታዩት ኳንቲቲ ነው። ፕላን የተደረገው ኳንቲቲ ምን ያክል ነው፣ ኤክስኪዩት የተደረገው ኳንቲቲ ምን ያክል ነው። ከዛ በአማውንት በገንዘብ ደግሞ ፕላን የተደረገው ምን ያክል ነው፣ ኤክስኪዩት የተደረገው ምን ያክል ነው የሚለውን በዚህ በኩል ያሳየናል ማለት ነው። ኦልራይት አሁን ይሄ ፕላን አድርገን ጨረስን ማለት ነው። እንግዲህ ይሄን እሰራለሁ ብለን ፕላን አድርገን ጨረስን። አሁን ይሄንን ፕላናችንን ሰብሚት እናደርጋለን። ከዛ ቼክ የሚያደርገው ሰው ቼክ ያደርገዋል፣ ኤክስኪዩት የሚያደርገው ሰው ደግሞ ኤክስኪዩት ያደርገዋል ማለት። ልክ ፕላናችን እንደዚህ ከጨረስን በኋላ አንድ ምን መስራት እንችላለን እዚሁ ላይ ይህንን ስራ አንዱን ስራ ለምሳሌ ሬንፎርስድ C30 ኮንክሪት ይሄ ስራ ገና ስራውን ከመስራታችሁ በፊት ያዋጣን አያዋጣም የሚለውን እዚሁ ቼክ ማድረግ ትችላላችሁ። ሶ እዚች ጋር ትመጡና ፕሮፊት ሎስት አናላይሲስ የሚል አለ። እሱ ጋር ክሊክ አድርጋችሁ እንደምታዩት ለማቴሪያል ለሌበር እና ኢኩፕመንትን እዚህ ጋር ያመጣላችኋል። ማቴሪያል ለምሳሌ የሚያስፈልጋችሁ ኳንቲቲ ይሄን ያክል ነው። ኦፒሲ ጨረታ ስትገቡ በ2000 ብር አስባችሁ ነው የገባችሁት። በኳንቲቲው ስታባዙት 74000 ብር አካባቢ ነው። አሁን ደግሞ ኢስቲሜት የተደረገው ወይም አሁን ከረንት ላይ ያለው ዋጋ እዚህ ጋር ኢስቲሜትድ የሆነውን ከረንት ኮስት እዚህ ጋር ታስገቡለታላችሁ። እናንተ ጨረታ ስትገቡ በ2000 ብር ነው። ሌትስ አሁን 2100 ብር ቢሆን እንደምታዩት ከዚህ ስራ ብቻ ወደ 3000 ብር ሉዝ ታደርጋላችሁ፣ ትከስራላችሁ ማለት ነው። ደግሞ ክሊክ ብታደርጉበት ያሳያችኋል ምን ያክል ብር ሉዝ እንደምታደርጉ። ናቹራል ሳንድ ሌትስ ሴይ በ3500 ብር ነው የገባችሁት እንበል። አሁን 3400 ቢሆን አግሪጌት በ2600 ነው የገባችሁት ጨረታ። አሁን 2800 ቢሆን ውሃ ባለበት እናርገው። ሶ እንደምታዩት አሁን እዚህ ጋራ ፕሮፊት ሎስት አናላይሲስ ይሰራላችኋል። ዊች ሚንስ ምን ማለት ነው? አሁን ማቴሪያሉን ለብቻ ብናየው ሲሚንቶ ላይ ይሄን ያክል ብር ሉዝ ታደርጋላችሁ፣ ሳንድ ላይ ይሄን ያክል ብር ታገኛላችሁ፣ አግሪጌት ላይ ይሄን ያክል ሉዝ ታደርጋላችሁ፣ ውሃ ላይ ምንም አታገኙም። እንዳጠቃላይ እንደ ማቴሪያል ቶታሉን እዚህ ጋር ደምሮ ያሳያችኋል። እንዳጠቃላይ ኮንትራቱ ይሄን ያክል ነው። 122000 ብር አካባቢ ነው በኮንትራቱ መሰረት። አሁን በምትሰሩ ስራ 127000 ምናምን ብር አካባቢ ነው። ሶ አጠቃላይ ሉዝ የምታረጉት ብር 4594 ብር ይሆናል ማለት ነው። እንዳጠቃላይ እንደ ማቴሪያል ሉዝ አድርጋችኋል። እዚህ ጋር ፕሮፊቴብል ነው ስቲል ግን ይሄን ያክል ብር ሉዝ አድርጋችሁ ፕሮፊቴብል ነው ይላችኋል። ምክንያቱም ሉዝ ያደረጋችሁት ከማቴሪያሉ ነው፣ ከሌበሩ ሉዝ አላደረጋችሁም፣ ከኢኩፕመንቱ ሉዝ አላደረጋችሁም ማለት ነው። ሶ እንደ ቶታል ያሳያችኋል። እዚህ ጋር እንደ ማቴሪያል ለምሳሌ ሲሚንቶ ላይ ከስራችኋል፣ ናቹራል ሳንድ ላይ ትርፍ አግኝታችኋል፣ ሌላ ቦታ ከስራችኋል ይላችኋል። ሌበርም በተመሳሳይ አሁን ለምሳሌ አንስኪልድ የሆነ ሌበረር ወይም ዴይሊ ሌበረር
ጨረታ 75 ብር ነው አስባችሁ የገባችሁት። አሁን 40 ብር ቢሆን ይሄኛው 56 ነው፣ 50 እናርገው፣ ይሄኛውን 60 እናርገው። ምሳሌ ስለሆነ ነው ይሄ። ይሄኛውን 60 ብር እናርገው፣ ይሄኛውንም በተመሳሳይ 60 ብር። ፎርማን ለምሳሌ 80 ብር ገባ እንበል። ይሄን ሴቭ ብትሉት ከየትኛው ሉዝ እንዳደረጋችሁ ከየትኛውን ትርፍ እንዳገኛችሁ እንዳጠቃላይ እንደ ሌበር ደግሞ ደምሮ እዚህ ጋር ያሳያቸዋል። እንዳጠቃላይ ደግሞ እንደ ኮንክሪት እንደ C30 ኮንክሪት እዚህ ጋር ቶታሉን ያሳያቸዋል። ቶታል ይህን ያክል ብር አግኝታችኋል፣ ስቲል ፕሮፊቴብል ነው ይላቸዋል። ኢኩፕመንትን በተመሳሳይ ለምሳሌ አወርሊ ሬት ቱልስ በዚህ ነው ያስገባችሁት። ይሄኛውን በ120 ነው ያስገባችሁት እንበል። ለምሳሌ 300 ብር ቢሆን ይሄኛው ለምሳሌ በ560 ብር ነው። 600 ብር ቢሆን ሴቭ እንበለው። አሁን ኢኩፕመንት ዋጋውን ስታስገቡ ከስራችኋን ይላችኋል። እዚህ ላይ እንዳጠቃላይ እንደ ቶታል ማቴሪያሉንም ሌበሩንም ኢኩፕመንቱን ሁሉንም አንድ ላይ ካልኩሌት አድርጎ ይህን ያክል ብር ሉዝ አድርጋችኋል ይላችኋል ማለት ነው። ይሄ ምንድነው? ስራውን ከመስራታችሁ በፊት እያንዳንዱን አይተም ላይ ገብታችሁ ፕሮፊት ሎስ አናላይሲስ እያላችሁ ስራውን ከመስራታችሁ በፊት ከኮንትራቱ አንጻር ከገባን ውል አንጻር እያተረፍን ነው እየከሰርን ነው የሚለውን ማየት ትችላላችሁ ማለት ነው። ይሄ ገና ስራውን ሳትሰሩ፣ ስራውን ከሰራችሁ በኋላ ደግሞ ቀጣይ አትርፋችኋን ከስራችኋን የሚለውን ቀጣይ ሪፖርት ስናዘጋጅ ማሳያችሁ ይሆናል ማለት ነው። ማክሰኞ የሚሰሩ ስራዎች እነዚህ ናቸው። አጠቃላይ የ202 ሺህ ብር ስራ ስራለሁ ብላችሁ አስባችኋል። ፕላናችሁ ገና ድራፍት ላይ ነው። ጀነሬት ፕላን ማድረግ ትችላላችሁ እዚህ። ኦር ደግሞ ፕላናችሁ ላይ ሌላ ተጨማሪ ጽሁፍ መጻፍ ከፈለጋችሁ እዚህ ጋር ኮምፖዝ ፕላን የሚላለ እዚህ ጋር ጽሁፋችሁን መጻፍ ትችላላችሁ ማለት ነው። ፕላን ስታደርጉ ይሄን ፕላን ያደረግኩት በዚህ ምክንያት ነው ምናምን ብላችሁ እዚህ ጋር የፈለጋችሁትን ዲስክሪፕሽን መጻፍ ትችላላችሁ ማለት ነው። አሁን ፕላናችሁ ድራፍት ላይ ነው። ጀነሬት እናደርግ ፕላን። አሁን ምን ያደርግልናል ማለት ነው? ይሄ እንደምታዩት ወርክ አይተሞችን 3 ወርክ አይተሞች ነው ያስገባ ነው። ካታጎራይዝ አድርጎ ወርክ አይተም ፕላኖችን ይሰራልናል። ለነዚህ አይተሞች የሚያስፈልገውን ማቴሪያል ዘርዝሮ እዚህ ጋር ያመጣልናል። አግሪጌት የሚያስፈልጋችሁ ኳንቲቲ ይሄን ያክል ነው ይላናል። which means ምን ማለት ነው? 3-4 አይነት የኮንክሪት አይነት ብታስገቡ ሁሉንም ሲሚንቶዎች፣ ሁሉንም ጠጠሮች፣ ሁሉንም አሸዋዎች፣ ፊውል ምናምን ኤቭሪቲንግ ደምሮ አጠቃላይ ለነዚህ ስራዎች የሚያስፈልጓችሁ ማቴሪያል እነዚህ ናቸው ብሎ ዘርዝሮ ያመጣልናል ማለት ነው። እዚህ ጋር ለምሳሌ የሌበር አይነቶች አሉ። አሁን ለምሳሌ እነዚህ 3ቱም አይተሞች ሌበር ይፈልጋሉ። ለምሳሌ ዴይሊ ሌበረር ይፈልጋሉ፣ ፎርማን ይፈልጋሉ ምናምን የሁሉንም ይደምርና እዚህ ጋር ያመጣልናል ማለት ነው። ይሄ ድምራቸው ነው። ከዛ ኢኩፕመንትም እንደዚህ በተመሳሳይ የሚያስፈልገን ኢኩፕመንት ሰብ ኮንትራት ካለ ቀደም ድራፍት ላይ ያየነው ዲስክሪፕሽን ካለ ዲስክሪፕሽን እዚህ ጋር ያስገባልናል። ለጊዜው ዲስክሪፕሽን የለንም ማለት ነው። ይህንን ወደ ፒዲኤፍ ጀነሬት ማድረግ እንችላለን። ጀነሬት ቱ ፒዲኤፍ ብለው ጀነሬት ያደርግልናል ማለት ነው። እንደምታዩት የቲውስዴይ ፕላን ይህንን ይመስላል። ዲስክሪፕሽን ስላላስገባንበት ነው። ዲስክሪፕሽን ስናስገባበት ዲስክሪፕሽኑ እዚህ ጋር ያስገባልናል። እዚህ ጋር ወርክ አይተሞች፣ የሚሰሩት ስራዎች ማክሰኞ፣ የሚያስፈልጉ ማቴሪያሎች ዝርዝር፣ ሌበር ዝርዝር፣ የኢኩፕመንት ዝርዝር፣ ሰብ ኮንትራት የለንም የሰብ ኮንትራት ዝርዝር እዚህ ጋር ያመጣልናል ማለት ነው። በዚህ መልኩ በፒዲኤፍ ጀነሬት ማድረግ እንችላለን። ከዛ ይሄንን ሰብሚት ልበለው። ቼክ የሚያደርገው ሰው ያው ኃላፊነት የተሰጠው ሰው ቼክ ያደርጋል። አፕሩቭ እንዲያደርግ ኃላፊነት የተሰጠው ሰው ደግሞ አፕሩቭ ያደርጋል እንበል። መልካም። አሁን እንደምታዩት ፕላናችን አፕሩቭድ ነው። የ200 ምናምን ሺህ ብር ስራ አፕሩቭድ ነው። ኤክስኪዩትዱ 0 ነው። እንደምታዩት ፔይዱ 0 ነው። ገና ኤክስኪዩትድ አላስገባንለትም ማለት ነው። በዚህ መልኩ ፕላናችንን ማዘጋጀት እንችላለን ማለት ነው። አሁን ይሄ የምታዩት የማክሰኞ ነው። የሮብም የሐሙስም የምናምን እያላችሁ ማስገባት ትችላላችሁ። ወደኋላ አንድ ብመለስ የቀኖቹን በሙሉ ይደምርና የሳምንቱን ይነግረናል። ከዛ እነዚህ ዊኮቹን በሙሉ ይደምርና ደግሞ ለየወሩ ያለውን ይነግረናል ማለት ነው። አሁን ለአንድ ቀን ብቻ ስላስገባውበት ነው። የሌሎች ቀኖችን ብታስገቡም ደግሞ እንደዚሁ በተመሳሳይ የየወሩን ደምሮ አጠቃላይ ይነግራቸዋል። የየአመቱን አጠቃላይ የኳርተሩን ይነግራቸዋል። የአመቱን ይነግራቸዋል ማለት ነው። ባይ ፕሮጀክትም ላይ በሄድ በተመሳሳይ የአመቱን ያሳየናል። አሁን ባይ ፕሮጀክት ላይ ክሊክ ሳደርግ ቢሎቹን አስወግዷቸዋል። ቢል ያለበትን ሁለቱን ይደምርና አንድ ላይ ነው የሚያመጣው። እዚህ ባይ ቢል ስል ቢል1 እና ቢል2 ብሎ ነው የሚያመጣልኝ። ባይ ፕሮጀክት ስል ደግሞ ቢሎቹን ፎርጌት ያደርግና በየቢሉ ያሉትን አንድ ላይ ደምሮ ያመጣልኛል ማለት ነው። በዚህ መልኩ ፕላን ማድረግ
ትችላላችሁ ማለት ነው። ቀጣይ እንዴት ሪፖርት እናዘጋጃለን የሚለውን የምናይ ይሆናል። አብራችሁን ቆዩ።